በመጽሐፍ ቅዱስ ውስጥ ካሉ እጅግ ጥቂት ሰዎች መካከል እንደ መልከጼዴቅ የሰውን አእምሮ የሚመስጥና ለመረዳት ጥልቀትን የሚጠይቅ ሚስጥራዊ ሰው የለም። ይህ ሰው በመጽሐፍ ቅዱስ ገጾች ላይ ብቅ የሚለው ለጥቂት ሰከንዶች በሚነበብ ጥቅስ ውስጥ ቢሆንም የእርሱ ማንነት ግን ከመጀመሪያው የሰው ልጅ ታሪክ እስከ ዘላለም ፍጻሜ ድረስ የተዘረጋ ትልቅ ትርጉም አለው። መልከጼዴቅ የሚለው ስም ትርጉሙ የጽድቅ ንጉስ ማለት ሲሆን እርሱ የነገሰባት ሳሌም የምትባለው ከተማ ደግሞ ሰላም የሚል ትርጉም አላት። ይህም መልከጼዴቅን የጽድቅና የሰላም ንጉስ ያደርገዋል። ታሪኩ የሚጀምረው በዘፍጥረት ምዕራፍ 14 ላይ በተመዘገበ አንድ ትልቅ ዓለም አቀፋዊ ጦርነት ነው። በዚያ ዘመን በከነዓን ምድር 4 የሰሜን ነገስታት በ5 የደቡብ ነገስታት ላይ ዘምተው ድል በማድረግ የአብርሃምን የወንድሙን ልጅ ሎጥን ጨምሮ ብዙ ሰዎችን፣ ንብረቶችን ማርከው ሄዱ። አብርሃም ይህንን ሲሰማ 318 አገልጋዮቹን ይዞ በመዝመት ምርኮን ሁሉ አስመለሰ። አብርሃም ከዚህ ታላቅ ድል ሲመለስ ነበር በታሪክ መድረክ ላይ መልከጼዴቅ በድንገት የታየው። መልከጼዴቅ አብርሃምን ለመቀበል ይዞት የወጣው ስጦታ በዚያ ዘመን ለነበሩ ነገስታት ከሚቀርብ ወርቅ ወይም የጦር መሳሪያ የተለየ ነበር። እርሱም እንጀራና የወይን ጠጅ ነበር። ይህ ድርጊት በታሪክ ውስጥ እጅግ አስገራሚ ክስተት ነው። ምክንያቱም ህብስትና ወይን በኋላ ለሚመጣውና የሰው ልጅ ኃጢአት የሚሰረይበትን የአዲስ ኪዳን መስዋዕት ቀድሞ የሚያሳይ ምልክት ነበር። አብርሃምም የዚያን ሰው መንፈሳዊ ታላቅነት በመረዳት ከማረከው ሀብት ሁሉ አስራትን ሰጠው። በታሪክና በሕግ አስራት የሚሰጠው የበታች ለበላይ ነው። አብርሃም የእግዚአብሔር ወዳጅና የብዙ ሕዝብ አባት ተብሎ የተመረጠ ቢሆንም በመልከጼዴቅ ፊት ግን አስራት አውጪና በረከትን ተቀባይ ሆነ። ይህም መልከጼዴቅ ከአብርሃም እንኳ የሚበልጥ መለኮታዊ ሹመት እንደነበረው የሚያሳይ የማይካድ የታሪክ እውነታ ነው። መልከጼዴቅ የነገሰባት ሳሌም የተባለችው ስፍራ የዛሬዋ ኢየሩሳሌም ጥንታዊ ስም እንደሆነ አርኪኦሎጂና ታሪክ ያረጋግጣሉ። ይህም የሚያሳየው ገና እስራኤላውያን በምድሪቱ ሳይኖሩ ገና የሌዊ ካህንነት ሳይመሰረትና የኢየሩሳሌም ቤተ መቅደስ ሳይታነጹ በፊት እግዚአብሔር በእርሷ ላይ እውነተኛ አምላኪና ካህን እንደነበረው ነው። መልከጼዴቅ በመጽሐፍ ቅዱስ ውስጥ የልዑል እግዚአብሔር ካህን ተብሎ ተጠርቷል። ይህ መጠሪያ ኤልዮን ልዑል እግዚአብሔር የሚል ሲሆን አምላክ የሰማይና የምድር ባለቤትና ፈጣሪ መሆኑን የሚያሳይ ነው። መልከጼዴቅ ይህንን እውነት ይዞ በከነዓን አረማውያንና ጣዖት አምላኪዎች መካከል ብቸኛ የአንድ አምላክ አምላኪ ሆኖ መገኘቱ የእርሱ ካህንነት ከሰው በዘር የተላለፈ ሳይሆን በቀጥታ ከእግዚአብሔር የተሰጠ መሆኑን ያስረዳል። የጥንቷ ሳሌም ንጉስ መሆኑ ደግሞ መንፈሳዊ ስልጣንና ምድራዊ ስልጣን በአንድ ላይ ተዋህደው የሚታዩበትን ብርቅዬ ስርዓት ያሳያል። እስኪ የመልከጼዴቅን ምስጢራዊ ማንነትና የዕብራውያን መጽሐፍን ትርጓሜ እንመልከት። በአዲስ ኪዳን ውስጥ የዕብራውያን መልእክት ጸሐፊ በምዕራፍ 7 ስለ መልከጼዴቅ ማንነት እጅግ ጥልቅ የሆነ ነገር መለኮታዊ ትንታኔ ይሰጣል። ክፍሉ ሲነበብ እንዲህ ይላል። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉስ ነው፣ ኋላም ደግሞ የሳሌም ንጉስ ማለት የሰላም ንጉስ ነው። አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። እዚህ ላይ አባትና እናት የትውልድም ቆጠራ የሌለው ለዘመኑም መጀመሪያ ለሕይወትም ፍጻሜ የሌለው ተብሎ ተገልጿል። ይህ አባባል በብዙዎች ዘንድ የተሳሳተ ግንዛቤ ሊፈጥር ይችላል። ነገር ግን የታሪክና የመጽሐፍ ቅዱስ ምሁራን እንደሚገልጹት ይህ ማለት መልከጼዴቅ ሰው አይደለም ማለት ሳይሆን መጽሐፍ ቅዱስ ሆን ብሎ የእርሱን ልደትና ሞት ባለመዘገብ ለዘላለማዊው የእግዚአብሔር ልጅ ለኢየሱስ ክርስቶስ ፍጹም ምሳሌ ወይም ጥላ እንዲሆን ማድረጉን ያሳያል። በኦሪት ዘፍጥረት ውስጥ የማንኛውም ሰው ታሪክ ሲጻፍ ተወለደ፣ ሞተ ተብሎ የዘር ሐረጉ መቆጠሩ ግድ ነው። የመልከጼዴቅ ታሪክ ግን እንዲህ ያለ መዝገብ የለውም። እርሱ ልክ እንደ እግዚአብሔር ልጅ ለዘላለም ካህን ሆኖ ይኖራል ተብሎ ተጽፎለታል። ይህ የሆነበት ምክንያት የእርሱ ክህነት በስጋዊ ውርስ ከአባት ወደ ልጅ የሚተላለፍ ሳይሆን በማይለወጥ ዘላለማዊ ሹመት ላይ የቆመ መሆኑን ለማሳየት ነው።
ከዘፍጥረት ታሪክ ከ1000 ዓመታት በኋላ ቅዱስ ዳዊት በመዝሙር 110 ላይ ስለ መልከጼዴቅ ዳግመኛ በትንቢት ተናገረ። እግዚአብሔር መሲሁን እንደ መልከጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ አይጸጸትምም አለው ይላል። ይህ ጥቅስ በመጽሐፍ ቅዱስ ውስጥ ጥልቅ የታሪክና የሕግ ለውጥ ያመጣ ቃል ነው። ምክንያቱም በእግዚአብሔር ሕግ መሠረት ካህናት የሚሆኑት ከሌዊ ነገድ ብቻ ሲሆኑ ነገሥታት የሚሆኑት ደግሞ ከይሁዳ ነገድ ብቻ ነበሩ። አንድ ሰው ንጉሥም ካህንም መሆን አይችልም ነበር። ለምሳሌ ንጉሥ ዖዝያን የካህናትን ሥራ ለመስራትና ዕጣን ለማጠን በመሞከሩ በእግዚአብሔር ቁጣ በለምጽ ተመቷል። ሆኖም ግን እንደ መልከጼዴቅ ሥርዓት ሲባል ንጉሥነትና ካህንነት በአንድ ስብዕና ውስጥ የሚገናኙበት አዲስና የተለየ ሥርዓት ማለት ነው። ኢየሱስ ክርስቶስ ከመጣ በኋላ እርሱ በሥጋ የተወለደው ከይሁዳ ነገድ ከነገሥታት ወገን ማለት ነው። በመሆኑ በኦሪት ሕግ መሠረት ካህን መሆን አይችልም ነበር። ነገር ግን አምላክ በመዝሙረ ዳዊት ላይ በገባው መሐላ መሠረት ክርስቶስ እንደ አሮን ሳይሆን እንደ መልከጼዴቅ ሥርዓት በመሾሙ ንጉሥነትንና ካህንነትን በአንድ ላይ የያዘ የዓለም መድኃኒት ሆኗል። ይህም የብሉይ ኪዳን የእንስሳት የደም መሥዋዕት አክትሞ በክርስቶስ በኩል ፍጹም የሆነ የኃጢአት ይቅርታና የዘላለም ሕይወት የሚገኝበትን መንገድ ከፍቷል። በጥንታዊ የአይሁድ ታሪክና ትርጓሜዎች ለምሳሌ በታርጉም ዮናታን እና በረቢዎች ድርሳናት ዘንድ መልከጼዴቅ የኖህ ልጅ ሴም ነው የሚል ጽኑ እምነት አለ። መጽሐፍ ቅዱሳዊውን የዘር ሐረግ ስሌት ብንመለከት ሴም ከጥፋት ውሃ በኋላ ለ500 ዓመታት ያህል ኖሯል። ይህም ማለት አብርሃም በተወለደ ጊዜ ሴም ገና በሕይወት ነበረ። እንዲያውም አብርሃም ከመሞቱ ጥቂት ዓመታት በፊት ነው ሴም ያረፈው። ይህ ታሪካዊ እውነታ ከሆነ ሴም የጥንቱን ዓለም ከጥፋት ውሃ በፊት የነበረውን ማለት ነው የእግዚአብሔርን እውነትና በረከት ጠብቆ ለታናሹ ለአብርሃም ያስረከበበት ታላቅ ክስተት ይሆናል። ሴም የአባቱን የኖህን ልዩ በረከት የተቀበለ የበኩር ልጅ እንደመሆኑ በዚያ ዘመን የነበረው ትልቁ መንፈሳዊ መሪና ለልዑል እግዚአብሔር የሚቀደስ ካህን እርሱ ነበር። ይህ ታሪካዊ ግንኙነት በመለኮታዊ እውነትና በሰው ልጅ ታሪክ መካከል ያለውን ቀጣይነት ያሳያል። የመልከጼዴቅ ታሪክ ዛሬ ለኛ የሚያስተምረን ታላቅ ነገር አለው። እርሱ በጨለማና በአረማዊነት በተሞላ ዓለም ውስጥ የእግዚአብሔር ብቸኛ ምስክር ሆኖ በጽናት ቆሟል። የእርሱ ክህነት ከኦሪት ሕግና ሥርዓት በፊት የነበረ በአብርሃም በኩል ለሰው ልጆች ሁሉ የተረፈ መለኮታዊ በረከት ነው። ክርስቶስም የመጣው ይህንን በረከትና ይቅርታ ለዓለም ሁሉ ሊሰጥ ነው። ስለዚህ የመልከጼዴቅን ታሪክ ስናጠቃልለው በታሪካዊ እውነታ የጥንቷ ኢየሩሳሌም ወይም ሳሌም ንጉሥና ለልዑል አምላክ የሚቀድስ እውነተኛ ካህን መሆኑን እንረዳለን። በመጽሐፍ ቅዱሳዊ እውነት ለአብርሃም በረከትን የሰጠ አብርሃምም አስራትን በማውጣት የታላቅነቱን ደረጃ የመሰከረለት መሪ መሆኑን እናያለን። በነገረ መለኮት ምስጢር የኢየሱስ ክርስቶስን ዘላለማዊ ንጉሥነትና ካህንነት እንዲሁም የሰው ልጅ ያለ ኮርማ ደም መሥዋዕት በክርስቶስ በኩል ብቻ ወደ እግዚአብሔር የሚቀርብበትን መንገድ ቀድሞ ያመለከተ ታላቅ ጥላ መሆኑን እንረዳለን። የመልከጼዴቅ ታሪክ ተራ አፈ ታሪክ ሳይሆን እግዚአብሔር በሰው ልጅ ታሪክ ውስጥ ጽድቁንና ሰላሙን እንዴት እንደሚመሰርት የሚያሳይ በታሪክና በትንቢት መካከል ያለ የማይናወጥ ሕያው ምስክርነት ነው።